ማይክል በዛ ምሽት ዛሬ ማታ አቢጌል ሻሮን በቅርቡ የዚህ ቤተሰብ አካል እንደምትሆን እንድታውቁ ፈልጋለሁ ሲል ተናገረ። ሻሮንም በበኩሏ እሷን እንደራሴ ልጅ አድርጌ ለመውደድ ቃል እገባለሁ አለች። ነገር ግን አቢጌል አይ አባቴ እሷ እናቴ እንድትሆን አልፈልግም ስትል በቁጣ መለሰች። ማይክልም አቢጌል ይህ እንዲህ አይነቱ ነገር የምታወሪበት ቦታ አይደለም ብሎ ቢናገራትም አቢጌል ግን እኔ ግን የማልሆነውን ሁኛ ልታይም ብላ መለሰችለት። ይበቃሻል አቢጌል ሲል ሊያስቆማት ሞከረ። አቢጌል ግን ድምጿን ከፍ አድርጋ እኔ የምፈልጋት አክስት ሉሲን ነው፣ እናቴ እንድትሆንልኝ የምፈልጋት እሷን ነው አለች። ሉሲም በድንጋጤ አቢጌል እባክሽን አባትሽ እኔን እንድትመርጭ አልጠየቀሽም፣ በሰው ሁሉ ፊት ለምን እንደዚህ አይነት ነገር ትናገራለሽ ስትል ጠየቀቻት። አቢጌልም ምክንያቱም ሻሮን እኔን የምትወደኝ አባቴ ሳያት ብቻ ነው፣ አክስት ሉሲ ግን በየቀኑ ነው የምትወደኝ ስትል መለሰች። ሻሮንም ወደ ማይክል ዞራ ማይክል የእናቷን ቦታ የምወስድባት ስለመሰላት ተናዳ ነው አለችው። አቢጌል ግን በድጋሚ ድምጿን ከፍ አድርጋ አይደለም ያልሽውን ሰምቻለሁ፣ የአባቴን ገንዘብ ወስደሽ ጥለሽኝ እንደምትሄጂ ስታወሪ ሰምቼሻለሁ ስትል እውነቱን አወጣች። በበሩ በኩል የእጅ ሳሙና አረፋ በሸሚዙ እጅጌ ላይ እንደተቀባ ወዲያውኑ አልፎ መጣ። በኮሪደሩ ውስጥና በቅጠሎቹ መካከል ሳቅ ይሰማ ነበር። ማይክልም በጭንቀት ባለቤቴ ወዴት አለች? ሕፃኗን መውለዷን ነግረውኛል ሲል ጠየቀ። ሐኪሙ ልጆ በህይወት አለች አቶ ኮል፣ ነገር ግን ፔሸንሰንን ማዳን አልቻልም ብሎ መለሰለት። ከዛም ጌታዬ ልጇ አንቱን ትፈልጋለች አለው። ማይክልም በሐዘን ተሰብሮ ከእናቷ ጋር ልትገናኝ ይገባት ነበር አለ። ባለቤቱ ከመሞቷ በፊት የተናገረችው ቃል በትዝታው መጣ። ዛሬ ማታ የሚያስፈራህ ነገር ካለ ሕፃኗ መከራችን ሳትሆን ስጦታችን መሆኗን አስብ ያለችውን ቃል አስታወሰ። ማይክልም በሐዘን ይህንን ራስሽ ትነግሪያታለሽ፣ ያላንቺ ይቺን ልጅ ብቻዬን አላሳድግም ያላትን አስታወሰ። ጓደኛውም በየምሽቱ በዚህ አልጋ አጠገብ ሳትተኛ ማደር አትችልም፣ ራስህን ታጠፋለህ፣ ፔሸንሰን ይቺን ልጅ ላንተ አምና ሰጥታለች፣ ሁለቱንም ተስፋ አላስቆረጣቸውም ብሎ ይነግረው ነበረ። ጊዜያት አልፈው አንድ እሁድ አቢጌል የአባቷን ከረባት እያስተካከለች አባቴ ሁለቱ የሪቦን ጫፎች ወደ ተለያየ አቅጣጫ መመልከት የለባቸውም አለችው። ማይክልም ሁለቱንም ማሰር በመቻሌ ደስ ሊላቸው ይገባል ብሎ መለሰላት። አቢጌልም መልሳ የክፍላችን የቤተሰብ ቀን ዓርብ ዕለት ነው፣ በዚህኛው ጊዜ ግን እንደምትመጣ ቃል ገብተሃል አለችው። ማይክልም አስታውሳለሁ፣ የጧቱን ስብሰባዬን አራዝሜዋለሁ አላት። አቢጌል እናቴም ስራ ሲበዛባት ነገሮችን ትረሳ ነበር ስትል ጠየቀችው። ማይክልም እናትሽ ምንም ነገር አትረሳም ነበር፣ ቁርስሽን ጨርሺ። ስለ እናቴ ስጠይቅ ሁል ጊዜ የሆነ ጥፋት ያጠፋው ነው የምታስመስለው። ምንም ያጠፋሽው ነገር የለም አቢጌል፣ እንደሱ ብለሽ እንዳታስቢ። ሁል ጊዜ እንደዛ ትለኛለህ፣ ነገር ግን ለምን እንደምታዝን አትነግረኝም ብላ ስትጠይቀው ማይክልም ከቤተሰብ ቀን በኋላ እንነጋገራለን ቃል እገባልሻለሁ ብሎ መለሰላት። ጓደኛው ለደቂቃ ማይክልን 8 ዓመታትን አባትም እናትም ሆነ አሳልፈሃል፣ አንተም ብትሆን ሌላ ሰው ሊያስፈልግ ይፈቀድልሃል ሲል ነገረው። ማይክልም መልሶ ሌላ ሰው ማግኘት ቀላል ነው፣ አቢጌልን አምኖ መስጠት ግን የተለየ ነው ብሎ መለሰለት። ከዛም ሻሮን መታ በእኛ መካከል እንድትመርጥ አልጠይቅህም፣ አቢጌል እኔን መውደዷ ፔሸንሰንን ከመግዳት እንደማይቆጠር እንድትረዳ ነው የምፈልገው አለችው። ማይክልም መልሶ ስለዚህ ጉዳይ እስካሁን ከተነጋገሩት ነገሮች ውስጥ የመጀመሪያው ምክንያታዊ ነገር ይህ ነው። ሻሮን ወደ አቢጌል ዞራ አባትሽ ስዕል መሳል እንደምትወጂ ይነግሮኛል፣ ምናልባት አንድ ቀን የሶስታችንን ስዕል ትስይ ይሆናል አለቻት። አቢጌልም እኔ አብዛኛውን ጊዜ የምስለው እናቴን አባቴንና እኔን ነው ብላ መለሰችላት። ሻሮንም መልሳ እረዳሻለሁ፣ እንግዲያውስ እሷን መሳል ቀጢ፣ ማንም እናትሽን ከልብሽ እንድታወጪ ሊጠይቅሽ አይገባም አለች።
አቢጌልም አመሰግናለሁ ሻሮን ስትል መለሰችላት። በኋላ ግን ሻሮን ከጓደኛዋ ጋር ስትነጋገር ጓደኛዋ አዋቂዎች ነገሮችን ለማቃለል ሲሞክሩ መች እንደሆነ ልትማር ይገባሻል አለቻት። አቢጌልም አቅራቢያቸው ነበረች። ከዛ ሻሮን ስለ ስዕል እውነቱን ብቻ ነው የተናገርኩት አለቻት ለጓደኛዋ። ጓደኛዋም እውነቱ እንድፎክር አድርጎኛል አለቻት። ሻሮንም በዛሽ ልጅ ላይ በጣም ታጋሽ እየሆንኩ ነው። ታጋሽ የሆንኩት ደግሞ አባቷኛ የምንፈልጋቸውን አብዛኞቹን ቦታዎች ስለሚይዝ ነው ብላ መለሰችላት። ጓደኛዋም ከሰርጉ በኋላ ደግሞ አሳብ የእንጀራ እናት ትሆኛለሽ ማለት ነው ስትል ጠየቀቻት። ሻሮንም ከሰርጉ በኋላ የምፈልገውን ሁሉ ነገር አረጋግጣለሁ። ማይክል በጣም ስለ ብቸኝነት ትኩረትን ከፍቅር ጋር አደባልቆታል አለቻት። አቢጌል ድምጽ ስታሰማ ሻሮንም በድንገት ማን አለ እዚያ ስትል ጠየቀች። አቢጌልም እኔ ነኝ፣ መጸዳጃ ቤት እየፈለኩ ነበር። አባቴ ሻሮን አንተን ማግባት የምትፈልገው ሀብታም ስለሆንክ ብቻ እንደሆነ ተናግራለች እያለች በቀጥታ ለአባቷ ነገረችው። ማይክልም በቀጥታ ላንቺ ያለችው ነገር ነው ሲል ጠየቃት። አቢጌልም ለጓደኛዋ የምትፈልገውን ወስዳ ጥላን እንደምትሄድ ስትናገር ሰምቻለሁ አለች። ማይክል ግን እናቷን የምትተካባት ስለሚመስላት ፈርታ ነው። ፍርሃት ተራ ቃላትን የከፍ አድርጎ እንዲሰማ ሊያደርግ ይችላል ሲል ወዲያውኑ ልጁን አረጋጋ። በሌላ ቀን ሉሲ የምትባል አዲስ ሰራተኛ መጣች። ደህና አደርሽ እመቤት፣ ስሜ ሉሲ ይባላል። እመቤት እዚህ እንድመጣ ነግረውኛል። በዚህ ቤት ውስጥ ጠንካራ ሰራተኛ ነሽ ብለውኛል አለች። እመቤቷም ጠንካራ ሰራተኛ መሆን ብቻውን አይበቃም፣ ታማኝም መሆን አለብሽ። ጽዳት፣ ምግብ ማዘጋጀትና የአቢጌልን በትምህርት ቤት ውሎ ትረጃታለሽ። ፍቅርን ከቀረቤታ ጋር እንዳታደባልቂ አለች። ሉሲም ለመስራት እንደመጣው እረዳለሁ፣ ቤቱንም አከብራለሁ። ደህና አደርሽ፣ አንቺ አቢጌል መሆን አለብሽ አለቻት። አቢጌል አንቺ ደግሞ አዲሷ የቤት ሰራተኛ ነሽ አለች። ሉሲም ወዲያውኑ አዎ ስሜ ሉሲ ይባላል፣ ከፈለግሽ እንደዛ ልትጠሪኝ ትችያለሽ አለቻት። አቢጌልም ሌሎቹ ገና ሳላውቃቸው በፊት አክስት ብዬ እንድጠራቸው ነው የሚያዙኝ አለች። እንግዲያውስ መጀመሪያ ወቂኝ፣ አክስት የሚለው በኋላ ሊመጣ ይችላል። እሺ ሉሲ ብላ መለሰችላት። ሉሲ አቢጌልን በትምህርቷ እያገዘች ይሄን ምስል በጣም ደጋግመሽ ስላጠፋሹ ወረቀቱ እየደከመ ነው አለቻት። አቢጌልም መምህሬ አብራርቶልኝ ነበረ፣ ግን ቁጥሮቹ እሺ ለማለት እምቢ አሉ አለች። ከዛ ሉሲም ቁጥሮቹ እሺ እንዲሉ እንፈትን፣ 12 ኬኮች ለ3 ሳህኖች ቢከፈሉ በእያንዳንዱ ሳህን ስንት ይገባል ስትል ጠየቀቻት። አቢጌልም 4፣ ነገር ግን ኬክ ሲኖር ሂሳብ ይቀላል አለች። ሉሲም በልብ ያለውን ተናገርሽ ውዴ አለቻት። አቢጌልም መልሳ ቀጣዩን ያላንቺ እርዳታ አገኘሁት ስትላት፣ ሉሲም ዓላማውም እሱ ነው፣ እርዳታ በራስሽ እንድትቆሚ ሊያስተምርሽ ይገባል እንጂ በሱ ላይ እንድትደገፊ ሊረዳሽ አይገባም አለቻት። አትክልቱን ለምን አብረሽ አቀላቀልሽው አልጠየቅኩም ነበር። ሉሲም ምክንያቱም ሰውነትሽ ፓስታ ብቻ አልጠየቀም፣ ካሮቱን በሙሉ ከበላው አንድ ብስክሌት ማግኘት እችላለሁ። አንድ ብስክሌት ከተስማማን በኋላ ጀርባዬን ስሰጥ ስምምነቱን አትቀይሪ አለቻት። ከዛ ማይክል መጣና አብዛኛውን ጊዜ ቁርስ የጎዳሽ ይመስል ትከራከሪ ነበረ አለ። አቢጌልም ሉሲ እንቁላሉን እናቴ ታዘጋጀው በነበረው መንገድ ነው የሰራችው አለች። ሻሮን እናቷ እንቁላል እንዴት እንደምታዘጋጅ በምን አወቀች ስትል ጠየቀቻት። ሉሲ መልሳ አቢጌል የእናቷን የምግብ አሰራር ማስታወሻ አሳይታኝ ነው፣ እሱን ተከተልን እንጂ ሌላ ምንም አላረግንም ብላ መለሰችላት። በቤተሰብ ቀን አቢጌል አባቴ ቃል ገብቶ ነበረ፣ ስራ ከበዛበት ሻሮን እንደምትመጣ ተናግሮ ነበረ አለች። ሉሲም ያንቺ ማቅረቢያ ገና አልተጀመረም፣ መጋረጃው ከመከፈቱ በፊት ተስፋ እንቁረጥ ብላ አጽናናቻት። ማይክል በሩጫ መጥቶ ይቅርታ አድርጉልኝ
ስብሰባው ከተጠበቀው በላይ ረዘመ አለ። አቢጌልም ችግር የለውም ሉሲ በማለዳ መታ አልሄደችም ብላ መለሰችለት። ከሷ ጋር ስለቆየሽ አመሰግናለሁ ሉሲ ብሎ ሉሲን አመሰገናት። ሉሲም ከራት በፊት እመለሳለሁ አለችው። ማይክልም እሺ ሂጂ፣ አቢጌልና እኔ የራሳችን ትንሽ የሴቶች አሻንጉሊት ከሰዓት ይኖረናል ብሎ መለሰላት። አቢጌል ለሻሮን ታሪኩን እንጨርሳለን ብለሽኝ ነበር አለቻት። ሻሮን ግን እራስሽ አንበቢው 8 ዓመትሽ ነው እንጂ 3 ዓመትሽ አይደለም ብላ መለሰችላት። አቢጌልም በድጋሚ እባክሽን እስከ ሰኞ ድረስ ይህን ጽሑፍ እንድታርሚልኝ ልትረጂኝ ትችያለሽ አለቻት። ሻሮን ለቤት ሰራተኛዋ ስጫት፣ አባትሽ ለሰራተኞች የሚከፍለው ለሱ ነው አለቻት። ሉሲም ከዛ አምጪው ጽሑፉ ስለምን እንደሚከራከርኒ የሚከራከረው ጽሑፍ አይደለም ቃል ገብተው የሚረሱ ሰዎች ናቸው ስትል አቢጌል መለሰች። ሉሲም የአንድ ሰው ባዶ ቃል ኪዳን ከመጠን በላይ አስቸጋሪ እንደሆንሽ እንዲሰማሽ አይፍቀድለት አለቻት። አቢጌልም አባቴ ከሄደ በኋላ እሷ እንዴት እንደምትቀየር ለምን ማየት አይቻልም ስትል ጠየቀች። ሻሮን ወደ ላይ የሚወስዳት ሰው መጥራት ነበረብሽ አለቻት። ሉሲም አንተን እየጠበቀች ነበር፣ እሷን መቀስቀስ ቅር መሰኘቷን ያባብሰዋል ብዬ አሰብኩ ብላ መለሰች። ማይክልም ከራት በፊት እመለሳለሁ ብዬ ነግሬያት ነበረ አለ። ሉሲ የምታደርገውን እያንዳንዱን ቃል ኪዳን ታምናለች። እያንዳንዱ ነገር በጣም አስፈላጊ የሆነው ለዛ ነው። ይቅርታ ጌታዬ፣ ቤተሰቡን ከርሶ በላይ እንደማውቅ አድርጌ መናገር አልነበረብኝም ስትል ለማይክል ተናገረች። ማይክልም ስለ ልጄ በሚሆንበት ጊዜ መናገር አለብሽ፣ በተለይም ትክክል ስትሆኚ። ዛሬ ማታ ከስራሽ በላይ አድርገሻል አላት። ሉሲም ከሷ ጋር የሚጠብቅ ሰው ያስፈልጋት ነበረ፣ እሱ ደግሞ እንደ ተጨማሪ ነገር ሊቆጠር አይገባም ብላ መለሰችለት። ማይክል መልሶ ፊትሽ ላይ ጭቃ አለ አላት። ሉሲም አንተ ነህ ያደረከው፣ ስለዚህ ለአያቴ እንዳስረዳት ትረዳኛለህ አለችው። አቢጌል በመሃል ገብታ አባቴ ሉሲ ቆንጆ እንደሆነች ታስባለህ ብላ ጠየቀችው። ማይክልም በቁርስ ሰዓት ይህ ምን አይነት ጥያቄ ነው ብሎ መለሰላት። አቢጌልም መልሳ በአትክልቱ ስፍራ ፈገግ ብለህላት ነበረ፣ ለሻሮን እንደዛ ፈገግ አትልላትም አለችው። ማይክል ፈገግ ያልኩት ደስተኛ ስለሆንሽ ነው፣ ቁርስሽን ጨርሺ ብሎ ተናገራት። ሻሮን አባትሽን ምቾት የማይሰጡ ጥያቄዎችን አትጠይቂው ስትል ተናገረቻት። አቢጌልም መልሳ ይህን ቤት ደስተኛ የሚያደርገውን ሰው እንዲያስተውል ብቻ ነው የምፈልገው ብላ መለሰችላት። ሻሮንም መልሳ በዚህ ሁኔታ መገናኘታችንን መቀጠል አንችልም ማይክል፣ እኔ ከቤት ውጪ ከሆንኩ አቢጌል በፍጹም አትለምደኝም አለችው። ማይክልም ወደዚህ ቤት መግባት ትንሽ እርምጃ አይደለም፣ አቢጌል አሁንም ትቃወምሻለች ብሎ መለሰላት። ሻሮንም መልሳ የምትቃወመው ፍርሃቷ እያንዳንዱን ውሳኔ እንዲቆጣጠረው ስለምታቀደው ነው፣ የትም እንደማልሄድ ላሳየህ አለችው። ማይክልም ለጥቂት ሳምንታት መቆየት ትችያለሽ፣ እንዴት እንደምትመለስ እናያለን አላት። አቢጌል ግን አባቴ ሻሮን እዚህ ለመኖር እንደምትመጣ ተናግሯል አለች። ሉሲም ከደረጃው ራቅ ብላ ከጥጎና ማዳመጥ ልብሽን ከእውነት ይልቅ እንዲሮጥ ያደርገዋል ስትል ነገረቻት። አቢጌልም መልሳ ሌላ እናት ስላልፈለኩኝ ሻሮንን የምጠላት ይመስለዋል ስትል ለሉሲ ነገረቻት። ሉሲም እናትን ማጣት ይፈቅድልሻል፣ ነገር ግን እውነቱን በቁጣ ሳታጅቢ መናገር አለብሽ ስትል ለአቢጌል ነገረቻት። አቢጌልም ሻሮን መታ አባቴ አንቺን እንዲያባረርሽ ብትነግረውስ ስትል ጠየቀች። ሉሲም እንግዲያውስ ያስተማርኩሽን ነገር አሁንም ይኖርሻል፣ ማንም ሰው ፍቅርን ከልብሽ ማውጣት አይችልም ስትል ለአቢጌል በፍቅር አስረዳቻት። ማይክልም ለሉሲ ሻሮን ለተወሰነ ጊዜ እዚህ ትቆያለች፣ በቅርቡ የእንጀራ እናቷ ልትሆን ትችላለች ብሎ ነገራት። ሉሲም እረዳሃለሁ ጌታዬ፣ አቢጌል ዝግጅቱን እንድታከብር አደርጋለሁ አለች። ማይክልም መልሶ ደስ ያለሽ አይመስልም፣
አላት። ሉሲ ስሜት ያስፈላጊ አይደለም፣ አቢጌል ለመላመድ ጊዜ በመውሰዷ አትቀጣ እንጂ ሌላው ነገር ትልፍ ነው አለችው። ማይክል ሉሲ አቢጌል አስፈላጊ ነገር ከነገረችሽ ወደ እኔ እንደምታመጪው ተስፋ አደርጋለሁ አላት። ሉሲም አደርገዋለሁ ጌታዬ፣ ነገር ግን እኔ ስናገር ልታምናት ዝግጁ መሆን አለብህ አለችው። አቢጌልም አክስት ሉሲ አትተውኝ እሺ ስትል ጠየቀቻት። ሻሮን ሹፌሩ የኋላ ጓዙን እስኪከፍተው ድረስ ምን ያህል እንደተሸከምኩ አላወቅኩም ነበር ብላ ተናገረች። ማይክልም ለጥቂት ሳምንታት ነው የምትቆዩ ሻሮን፣ ሙሉ ህይወትሽን እያዛወርሽ አይደለም ብሎ መለሰላት። አውቃለሁ፣ ነገር ግን በጣም ትክክል እንደሆነ ይሰማኛል። እንኳን ወደ ቤቴ መጣ አለችው። ከዛም በትክክል አትቀበለኝም? አብረን ብዙ ጊዜ እናሳልፋለን አለች። አቢጌል በመሃል ገብታ ደህና አደርክ አባቴ፣ ለጥቂት ሳምንታት ብቻ እንደምትቆይ ተነግሯል አለችው። ሻሮን በእርግጥ እና እያንዳንዱን ሳምንታት ልታምኚኝ እንደምትችይ ለማሳየት እጠቀምበታለሁ ስትል አቢጌል መለሰች። ማይክልም እድል ስጫት አቢጌል፣ የምጠይቀው ያንን ብቻ ነው ብሎ ነገራት። ሻሮንም ለሉሲ አቢጌል ካንቺ ጋር ያልተለመደ ቁርኝት ያላት ይመስላል አለቻት። ሉሲም እሷ ልጅ ናት እመቤቴ፣ እኔ የምረዳው በምትፈልግበት ቦታ ብቻ ነው ብላ መለሰችላት። ሻሮን እዚህ ስረጋጋ አቢጌል የቤቱ እመቤት እኔ መሆኔን መረዳት ይኖርባታል ስትል ተናገረች። ሉሲም ተከብሬያለሁ ብላ ከተሰማት ታከብርሃለች ብላ መለሰች። ሻሮን የምትወደውን ነገር ሁሉ እንድታዘጋጅ ለኩሽና ተናግሬያለሁ ስትል በመሃል ጣልቃ ገባች። በትክክል መማር መጀመር አለብን አለች። ማይክልም ይሄ አስቦበት የተደረገ ነው፣ አቢጌል አመስግኝ በያት አለ። አቢጌልም ወዲያውኑ አመሰግናለሁ፣ ነገር ግን በእንቁላሌ ውስጥ ቲማቲም አልበላም ስትል መለሰች። ሻሮንም እንግዲያውስ ያልተለመደውን ነገር ሁሉ ላለመቀበል የምትማሪበት ቀን ዛሬ ሊሆን ይችላል አለቻት። ማይክልም ዛሬ ማታ ዘግይቼ ልመጣ እችላለሁ፣ እባክሽን የሳይንስን ፕሮጀክቷን ማሟላቱን አረጋግጪ አለ። ሻሮንም ሂድና ስራ፣ ሁለት ልጆች በጥሩ ሁኔታ ይናገራሉ ስትል መለሰችለት። አቢጌልም አባቴ በፕሮጀክቴ እንድትረጂኝ ተናግሯል፣ መጠናቀቁን አረጋግጪ ነው ያለው፣ እዚህ ተቀምጬ እንድሰራው አለመገደዴን አልተናገረም ስትል ተናገረች። ሉሲም ሁሉንም ነገር ብቻሽን የት ነው የምትወስጂው ስትል ጠየቀቻት። አቢጌልም ወደ ክፍሌ፣ ሻሮን አባቴ የቤት ስራ እንድሰራ አልከፈለኝም ብላለች ስትል መለሰች። ሉሲም መልሳ ኦ አቢጌል በጣም አዝናለሁ አለቻት። አቢጌልም ይሄ ትክክል አይደለም ስትል ለሉሲ መለሰች። ሉሲም ከእንደገና ሳተርን የትኛው ነው ቀበቶ የለበሰው ወይስ ግራ የተጋባ የሚመስለው አለቻት። አቢጌል ቀለበት ያለው ስትል ጠየቀች። ጁፒተር ግራ የተጋባው ወፍራም ነው አለቻት። ከዛ ሉሲም በትክክል አግኝተሻል፣ ይሄ ደስ ይላል፣ በዝግታ ዙሪያውን ካፋንጠሽው ፀሐይ አንድ ሰው የረገጣት ትመስላለች አለቻት። አቢጌልም አባቴ አብዛኛውን ነገር እኔው ራሴ እንደሰራሁት እንዲያይልኝ እፈልጋለሁ ስትል ለሉሲ ነገረቻት። አቢጌል መልሳም ሉሲ ሳይንቲስት ስሆን በጨረቃ ላይ ቤት እገዛልሻለሁ እሺ አለቻት። ሉሲም መጀመሪያ ሌጎስ ውስጥ ግዢልኝ፣ የጨረቃ ትራንስፖርት ደሞዜን ይጨርሰዋል ስትል ፈገግ አለች። አቢጌልም አባቴ ተመልከት፣ ሉሲ ፕላኔቶች በትክክለኛው ቦታ እንዲቀመጡ ረድታኛለች ብላ ተናገረች። ማይክልም ይሄ በጣም ጥሩ ነው፣ ሻሮን እየረዳችሽ መስሎኝ ነበረ አላት። አቢጌል መልሳ ሻሮን ከኔ ጋር እንድትቀመጥ አልተከፈለኝም ብላለች፣ ሉሲ ስራዋን ጨርሳ አሁንም ረድታኛለች ብላ ነገረችው። ከዛም ሻሮን ተይዛ ነበር ይሆናል ጌታዬ፣ አቢጌል አብዛኛውን ሐሳብ ቀድማ ነበራት አለችው። ማይክልም አቢጌልን በፕሮጀክቷ እንድትረጃት ጠይቄሽ ነበረ፣ እሷ ግን የሰራተኛ ስራ ነው
እንዳልሻት ነግራኛለች አላት። ሻሮንም በፊት ጨካኝ አድርጋ የምታሳይበትን ሌላ መንገድ አግኝታለች። በራሷ እንድትሞክር አበረታታኋት። ሉሲ ገብታ እኔ እንደተውኳት አስመስለዋለች አለችው። ማይክልም ሉሲ አልከሰሰችሽም፣ አቢጌል ናት ብሎ መለሰላት። ሻሮንም መልሳ ልጅህ እኔን በከሰሰሽ ቁጥር በደለኛ ሆነህ እንደምትመጣ ተምራለች አለችው። ማይክልም እሷ 8 ዓመቷ ነው ሻሮን፣ እያንዳንዱን ፍርሃት እንደ ሴራ ልትመለከተው አላት። ሻሮንም የፔሸንሰንን ትዝታ እያጠቃሁ እንደሆነ ሳይሰማት እንድታርማት እንድትፈቅድልኝ ብቻ ነው የምጠይቅህ አለችው። ማይክልም ማረም ያልተፈለገች እንድትሆን ሊያደርጋት አይገባም ሲል መለሰላት። ከዛም ማይክል ለሉሲ ምን ያህል ጊዜ ነው እንዲህ የሞቃት ሲል ጠየቀ። ሉሲም የሰውነቷ ሙቀት ከ20 ደቂቃ በፊት ጨመረ፣ ዶክተሩን ቀድሜ ጠርቼዋለሁ ብላ መለሰች። ከዛም ማይክል በሆስፒታል ክፍል ውስጥ ነው የተወለደችው፣ በአመማት ቁጥር ወደዛም መለሳለሁ አለ። ሉሲም ይሄ ዛሬ ማታ ነው ጌታዬ፣ ከዛሬ ማታ ጋር ቆይ ከ8 ዓመት በፊት ያለው ነገር አሁን እንዲያስፈራት አታድርግ ስትል መለሰች። ማይክል መልሶ ፍርሃት ቁጭ እንዲል ሊታዘዝ እንደሚችል አድርገሽ ትናገሪያለሽ አለ። ሉሲም አይ ነገር ግን አንዳንድ ጊዜ ሌላ ሰው አጠገብ ሲቆም ፍርሃትህ ይረጋጋል፣ ማረፍ አለብህ፣ ከኔ በላይ ነቅተሃል አለችው። ማይክልም ሙቀቷ ሲወርድ አርፋለሁ አለ። ሉሲ መልሳ ልጅ ሲነቃ ሁሉም ሰው ተስፋ ቆርጦ ማግኘት የለበትም ስትል ነገረችው። አቢጌል ነቃችና አባቴ ሉሲን በብርድ ልብስ ሸፈንካት አለች። ማይክልም በርዷት ነበር፣ የጧት ጥያቄዎችሽን አትጀምሪ ደግሞ ሲል መለሰላት። ሉሲም ይቅርታ ጌታዬ፣ እዚህ ለመተኛት አላሰብኩም ነበረ አለች። ማይክልም በፈለግሽበት ጊዜ አብረሻት ቆይተሻል፣ ይቅርታ የሚጠየቅበት ምንም ነገር የለም ሲል መለሰላት። አቢጌልም አባቴ ይወድሻል፣ ለሻሮን የሚወደውን ብርድ ልብስ አይሰጣትም ስትል ነገረቻት። ሉሲም አባትሽ ደግ የሆነ ነበር፣ ከአንድ ብርድ ልብስ ሰርጋት ገንቢ ስትል አቢጌል ነገረቻት። አቢጌልም አልገነባሁትም፣ ቤቱ መሆን ያለበትን ቦታ ብቻ ነው ያሳየሁት ስትል ተናገረች። ሉሲም አቢጌል አባትሽ ቀድሞውኑ ሰው አለው፣ ያንን ማክበር አለብን ስትል አቢጌል ነገረች። አቢጌልም መልሳ ሻሮን ገንዘቡን ትፈልጋለች፣ አንቺ ደግሞ እኛ ደህና እንድንሆን ትፈልጊያለሽ ስትላት፣ ሉሲም እኔ የምፈልገው የአባትሽን ልብ አይወስንም፣ ሰዎችን ለራሱ ማየት አለበት ብላ መለሰችላት። ከዛ ሉሲ ቲማቲሙን በሙሉ ካልበላሹ ምግብ አብሳያ ሁለታችንንም ትወቅሰናለች አለች። ማይክልም መጀመሪያ እኔን ትወቅሰኛለች፣ ሸሚዝ ለኩሽና ችግር በጣም ውድ ይመስላል አለ። ሉሲ እንግዲያውስ የያዝኩትን ጥሩ ነገር ነው፣ ሁልጊዜም ሙሉ ቤቱን በእጆች ላይ ትሸከማለህ ስትል ጠየቀችው። ማይክልም አይ አንዳንድ ቀናት ቤቱ ተሸክሞኝ አሁንም ያጉረመርማል ብሎ መለሰላት። ሉሲም ያ ማርክ ነው፣ በኤርፖርቱ እድሳት ላይ እያገዘ ነው አለች። ማይክልም ማን እንደሆነ አውቃለሁ፣ ኮንትራክተሮችን ከመፈተሽ ይልቅ ለምን ዕቃ ይሸከማል ሲል ጠየቀ። ሉሲም መልሳ ምናልባት ሉሲ እርዳታ እንደሚያስፈልጋት አስተውሎ ይሆናል ስትል መለሰች። ከዛ በመሃል ሻሮን የኩሽና ጋሪው የት እንዳለ ለማወቅ እዚህ ረጅም ጊዜ ሰርታለች አለች። ሉሲም አመሰግናለሁ ማርክ አለችው። ማርክም ደህና አደሩ ጌታዬ፣ የፍተሻ ሪፖርቱን እያመጣው ነበረ እና ሉሲ ከእቃዎቹ ጋር ስታገለግል አገኘኋት አለው። ማይክልም ሪፖርቱ ቢሮዬ ውስጥ ነው የሚገባው፣ እቃዎቹ ቀድሞ ባለቤት ነበራቸው፣ አንተና ማርክ አብራችሁ ምቹ የምትሆኑ ይመስላል ሲል ተናገረ። ሉሲም ምግብ እንድሸከም እያገዘኝ ነበር ጌታዬ፣ ምቾት ወደ ነገሩ አልገባም አለች። ማይክልም እንደምትስቂ ያደርግሽ ነበረ አላት። ሉሲም መልሳ እየሰራው ለመሳቅ አልፈቀደልኝም ስትል ጠየቀች። አቢጌል ቀንተሃል፣ ሂድና የቤት ስራ አለችው። አቢጌል መልሳም
ማርክ ለምን ፈገግ ይል እንደነበር አልጠየቅከውም፣ ሉሲን ብቻ ነው የጠየቅከው ስትል ነገረችው። ማይክልም በአዋቂዎች ጉዳይ ላይ በጣም ፍላጎት ኖሮሻል፣ ማንም ሳይጠይቅ የመፍትሄ ሐሳብሽን ይዘሽ ብቅት ያለሽ አላት። አቢጌልም ምክንያቱም ሰዎች አብዛኛውን ጊዜ የሚጠይቁት ችግሩን ካባባሱት በኋላ ነው ስትል መለሰችለት። ሻሮን እየፈለኩህ ነበር፣ የብስክሌት ጥገና የቤተሰብ ስብሰባ እንደሆነ አላወቅኩም ነበር እያለች አወራች። ማይክልም የአቢጌል ሰንሰለት ላላ ብሎ ነበረ፣ ሉሲ የምንፈልገውን አመጣች አላት። ሻሮን መልሳ በማይክል ዙሪያ በጣም ምቹ እየሆንሽ ነው አለቻት። ሉሲም አቶ ማይክል አሰሬ ናቸው፣ ስራው ሲፈልግ እናገራለሁ ስትል መለሰች። ከዛም ሻሮን እንግዲያውስ ስራው እንድታስቂው ወይም ልጁን የራስሽ እንደሆነች አድርገሽ እንድታሳድጊ እንደማይፈልግ አስታውሺ ስትል ነገረቻት። ሉሲም አቢጌል የራሷ ናት፣ እሷን መንከባከብ የኔ እንድትሆን አያደርገኝም ብላ መለሰችላት። ጥሩ፣ ምክንያቱም ማይክል አገልግሎትሽን ሊያደንቅ ይችላል፣ ነገር ግን እንደሱ ያሉ ወንዶች እንዳንቺ ያሉ ሴቶችን አያገቡም አለቻት። ሉሲም እኔ ባልፍለጋ ወደዚህ ቤት አልገባው ስትል መለሰች። ከዛ በመሃል አቢጌል አባቴ እናቴ እኔን ከመወለዴ በፊት ይህንን እንደገዛችሁ ተናግሯል፣ ለልደት ፎቶ ልለብሰው ፈልጋለሁ አለች። ሉሲም አሁን በጣም አነስተኛ ነው፣ ነገር ግን ጨርቁን አዲስ ቀሚስ ላይ ልንጠቀመው እንችላለን አለቻት። አቢጌል የእናቴን ቀሚስ በመቀየራችን አባቴ ይናደዳል ስትል ጠየቀች። ሉሲም እያፈረስ ነው አይደለም፣ ትንሽ ክፍሉ ካንቺ ጋር እንዲያድግ ፈቅደንለታል ብላ መለሰችላት። ማይክል ያ ሰማያዊ ጨርቅ ፔሻን ላንቺ ከገዛችሁ ቀሚስ የመጣ ነው ሲል ጠየቀ። አቢጌልም እናቴ አሁንም በፎቶው ውስጥ እንድትኖር ሉሲ ከአዲስ ቀሚስ ጋር እንድትስማማ አድርገዋለች ብላ መለሰችለት። ከዛ ሉሲም መጀመሪያ አንተን መጠየቅ ነበረብኝ ጌታዬ፣ የእናቷን ነገር ቅርብ አድርጋ ፈልጋ ነበር አለች። ማይክልም በሳጥን ውስጥ ቆልፌ ያዘጋጀሁትን ሰጠሻት አለ። አቢጌል ሉሲ ከኛ ጋር መቆም አለባት፣ ቀሚሱን የሰራችው እሷ ናት ስትል ተናገረች። ሉሲም አይ ውዴ፣ ይሄ የቤተሰብሽ ፎቶ ነው አለቻት። ማይክል ቆይ አቢጌል ጠይቀሻለችና ዛሬ ፈገግ ካልሽበት ምክንያት አንዱ አካል ነሽ አለ። ሉሲ ጌታዬ ማንም እንዲሳሳት አልፈልግም ስትል መለሰች። ማይክል አንድ ፎቶግራፍ ነው ሉሲ፣ ማንም ማዕረግ እየሰጠ አይደለም፣ ገና አልሆነም አላት። ሻሮን በቁጣ የቤት ሰራተኛዋን በቤተሰብ ፎቶግራፍ ውስጥ አስገብተ እኔን ውጭ ያስቀረኸኝ አለችው። ማይክልም አቢጌል ሉሲ እዛ እንድትኖር ፈልጋ ነበር፣ የልደት ቀኗ ነበር እንጂ ባንቺ ላይ የተደረገ መግለጫ አይደለም ሲል መለሰላት። ሻሮንም መልሳ እንደ ሴት ሆኜ ወደዚህ ቤት እየገባው እንደ ሰራተኛ ሆኜ መውጣት አልችልም አለችው። ማይክልም አቢጌልን ላለማጣደፍ ተስማምተናል አላት። ከዛም ሻሮን እኔ ለመገንባት የምሞክረውን ቦታ ሉሲ እንድትሞላው እስካልፈቀድክ ድረስ በፍጹም አትቀበለኝም አለችው። ማይክልም ሉሲ ምንም አይነት ቦታ እየሞላች አይደለም፣ ልጄን እየያዘች ነው ሲል ነገራት። ሻሮንም እንግዲያውስ እኔም እንድንከባከባት መብት ስጠኝ፣ እጮኝነታችንን ይፋዊ ያደርገው አለችው። ማይክልም ከአቢጌልና እናቴ ጋር እነጋገራለሁ፣ እስከዛ ድረስ ምንም አይነት ማስታወቂያ አይኖርም ብሎ መለሰላት። ከዛም ሻሮን እዚህ እንደ እውነተኛ ቤተሰብ እንመስላለን አለች። ሉሲም አንድ ፎቶግራፍ አንድ ደስተኛ ቦታ ሊይዝ ይችላል፣ የሰዎችን ህይወት መወሰን አይችልም አለች። አቢጌልም አንቺን መውደዴ እናቴን መውደዴን እንድታቆም አያደርገኝም አለቻት። ከዛም ሉሲ አውቃለሁ እውነተኛ ፍቅር ከመግባቱ በፊት ሌላ ሰውን አይገፋም ስትል መለሰችላት። ማይክልም ሉሲ በዚህ ዝናብ ውስጥ ለምን ትሄጃለሽ? ሹፌሩ ወዴት አለ ሲል ጠየቀ። ሉሲም ሻሮን ወጣች፣ ኩሽናው ከጧት በፊት ነገሮችን ይፈልግ ነበረ፣ ጌታዬ እባክህን ተው፣ ልብስህ ይበላሻል አለችው።
ማይክል ልብሶቼ ዝናብ መቋቋም ይችላሉ፣ ብርቱካኑ የበለጠ የፈራ ይመስላል አለ። ከዛ ሉሲ አይ ጌታዬ ብርድ ይዝሃል ስትል መለሰችለት። ማይክልም መልሶ አንቺ ቀድመሽ እየተቀጠቀጥሽ ነው፣ ለአንድ ያህል ሌላ ሰው እንዲያስተውልልሽ ፍቀጂ አላት። ሉሲም ሰዎች እንዲሳሳቱ የሚያደርጉ ነገሮችን ማድረግ የለብህም አለችው። ማይክል ወደ አይኖቿ እየተመለከተ ስለ የትኞቹ ሰዎች ነው የምትጨነቂው ሉሲ ሲል ጠየቃት። ማይክል እቃዎቹን ለመቀበል ሲል በቤትህ ውስጥ የምትኖረው ሴት ወንዷ ሌላ ሴት ሲሸፍን ማየት የለባትም ስትል ሻሮን በቁጣ ተናገረች። ማይክል ግን ወደ ሉሲ እያየ እኔ ግን ስለፈለኩ አንቺን ለመሸፈን መረጥኩ ሲል መለሰላት። ሻሮን ድንገት በሩ ላይ ብቅ ስትል ማይክል እንደተመለስ ካላወቅኩም ነበር አለችው። ማይክልም ሉሲን ውጪ ዝናብ ውስጥ አገኘዋት፣ ሹፌሩ አይገኝም ነበረ ሲል መለሰላት። በትህትና አመሰግናለሁ ጌታዬ፣ እቃዎቹን ወደ ውስጥ ላስገባ። አዎ ኩሽናው እየጠበቀ ነው። ማይክልም ረጅም ቀን አሳልፏል አለች። ሻሮን ሉሲ ወደ ውስጥ ስትሄድ የማይክልን ፊት ተመልክታ እሷ ዞር ብላ ስትሄድ የተቀየምክ ትመስላለህ አለችው። ማይክል አንቺ ከተራ ደግነት ውስጥ ትርጉም እያወጣሽ ነው ሲል መለሰ። ከዛም ሻሮን መልሳ ተራ አልነበረም አለችው። ማይክልም ተሳስተሻል። ሻሮን ግን አልተቀበለችውም። እንግዲያውስ ለተራ ደግነት የቅርበት ፊት መስጠቱን አቁም፣ ሉሲ ራሷን ወደዛ ዝናብ እንደጋበዘች አድርጋ አትናገር ስትል መለሰችለት። በሌላ በኩል ማይክል ወደ ሻሮን ዞሮ አቢጌል ሻይ ወይስ ቸኮሌት እንደምትፈልግ አልጠየቅሻትም አላት። ሻሮንም ቸኮሌቷ ቀድሞውኑ ብልቃጥ ውስጥ አለ ጌታዬ፣ ሁሉም ነገር ተዘጋጅቷል አለች። በማግስቱ ማይክል ሉሲን አግኝቶ ሉሲ ትላንት አስቀይሜሻለሁ ሲል ጠየቃት። ሉሲም አይ ጌታዬ የሥራዬን ወሰን ብቻ ነው ያስታወስኩት አለችው። ማይክል ከትላንት በፊት ወሰኖች የተለዩ ነበሩ ሲል በድጋሚ ጠየቀ። ሉሲም አይ ሰዎች እንዴት ሊያዩኝ እንደሚችሉ ለመርሳት ያህል ቸልተኛ ሆንኩ እንጂ ስትል መለሰች። ማይክልም መልሶ በዚህ ቤት ውስጥ ምቾት እንዲሰማሽ አልፈልግም አላት። ሉሲ ግን እንግዲያውስ የእርሶ ቤት መሆኑን እንዳረሳ አያድርጉኝ ስትል መለሰች። አቢጌል አባቷን እያየች እሷን አስከፋሃት አለችው። ማይክል ከኔ በስተቀር ሁሉም ሰው ይህንን ውይይት የሚረዳው ይመስለኛል ሲል ተናገረ። በኋላም ማርክ የተባለው ሰው ሉሲን አግኝቷት እዚህ በሚመጣበት ጊዜ ሁሉ ስትመለሽ አይሻለሁ፣ ለራስሽ ብለሽ ከዚህ ቤት ወጥተሽ ታውቂያለሽ ሲል ጠየቃት። ሉሲም አንዳንድ ጊዜ ስመለስ በሮች አሁንም ያውቁኛል አለችው። ማርክም ከኤርፖርቱ አቅራቢያ ትንሽ ምግብ ቤት አለ፣ በእረፍት ቀንሽ እዛ ልውሰድሽ ሲል ጠየቀ። ሉሲም ከእርሶ ጋር እንድበላ እየጠየቁኝ ነው ስትል መልሳ ጠየቀች። ማርክም አዎ እየጠየቅኩሽ ነው አለ። ሉሲ መልካም ደስ ይለኛል ስትል አረጋገጠችለት። ሻሮን ወደ ማይክል መጣ። ማርክ ስለሷ እውነተኛ ይመስላል አለች። ማይክልም 3 ጊዜ ነው ያገኛት፣ እውነተኛ መሆን የበለጠ መረጃ ያስፈልገዋል ሲል መለሰላት። ሉሲ ለማርክ ለአንድ ምግብ ልስማማ እችላለሁ፣ ነገር ግን እኔ ካልጋበዝኳቸው ጠበቃዎች ጋር አትምጣ አለችው። ማርክም አንድ ምግቡ የራሱን ክርክር እንዲያቀርብ ፈቅዳለሁ ብሎ መለሰላት። አቢጌል ወደ አባቷ መጣ። ማርክ ሉሲን አብረው እንድትመጣ ጠይቋታል አለችው። ማይክም ያ የሉሲ የግል ጉዳይ ነው፣ ለምን ለኔ ሪፖርት ታደርጊዋለሽ ሲል መለሰላት። አቢጌልም የግል ከሆነ ለምን ወረቀትህን ቀደድከው ስትል ጠየቀችው። ማይክልም ወረቀቱ ደካማ ነበር፣ ከቢሮ እቃዎች ታሪክ አትፍጠሪ ሲል አቢጌል ነገራት። አቢጌልም መልሳ አባቴ ሉሲን ትወዳታለህ
ስትል ጠየቀችው። ማይክልም ሉሲ እዚህ ትሰራለች፣ እኔ ደግሞ አከብራታለሁ፣ ያ ብቻ ነው አላት። አቢጌልም አጎት ጄካንም ታከብረዋለህ፣ ከባልኮኒ ሆነህ አታየውም አለችው። ማይክል እኔን በመመልከት አነስተኛ ጊዜ ማሳለፍና መጽሐፍትሽን በማንበብ ብዙ ጊዜ ማሳለፍ አለብሽ ሲል መለሰላት። አቢጌልም ማርክ ካገባት ይሄንን ቤት ጥላ ትሄዳለች አለችው። ማይክልም ሉሲ በአንድ ምግብ ምክንያት ማንንም አታገባም ሲል መለሰላት። ከዛም አቢጌል እኔም ማወቅ የፈለኩት ያንን ነበረ አለችው። አቢጌል ሉሲን አየቻትና ሉሲ በአባቴ ውድ መጽሐፍቶች ላይ ያሉትን ሴቶች ትመስያለሽ አለቻት። ሉሲም እነዛ ሴቶች ምቹ ጫማዎች እንደሚያደርጉ ተስፋ አደርጋለሁ፣ እነዚህ ቀድመው እያማረሩ ነው ስትል መለሰች። ማይክልም መጥቶ የተለየሽ ትመስያለሽ አላት። ሉሲም አፕሮኑን ስነቅለው አብዛኛውን ጊዜ የሚሆነውን ያ ነው ጌታዬ ስትል መለሰች። ማይክልም ማርክ ወደ አንድ ቦታ እየወሰደች ነው ሲል ጠየቃት። ሉሲም ወደ ራት በምሽት ረፍቴ ላይ አለችው። ማይክልም በደንብ አታውቂውም አላት። ሉሲም መልሳ ሰዎች ወደ ራት የሚሄዱት ለዛ ነው ጌታዬ፣ እርስ በርሳቸው በደንብ ለማወቅ ስትል መለሰች። አቢጌል አባቷ እንዳትሄድ አሁንም ልትነግራት ትችላለህ አለችው። ማይክልም ያንን ለማድረግ ምንም መብት የለኝም ሲል አቢጌል መለሰላት። የማይክል እናት በሚቀጥለው ወር እጮኝነታችሁን ማወጅ እንዳለብን ትስማማለች አለችው። ማይክልም መጀመሪያ ከአቢጌል ጋር እነጋገራለሁ ብዬ ነበር ሲል መለሰ። ሻሮን ወደ ማይክል ዞራ ያንን ሰዓት 4 ጊዜ ተመልክተሃል፣ ሰውን እየጠበክ ነው ስትል ጠየቀች። ማይክል የጧት ስብሰባ አለኝ አለ። ሻሮንም ሉሲ ከማርክ ጋር ወጣለች፣ አንተ እንድትጠብቃት አትፈልግም አለችው። ማይክልም ማንንም እየጠበቅኩ አይደለም አላት። ሻሮንም መልሳ ትከላከልላታለህ፣ ትከታተላታለህ እና ሌላ ወንድ ሲያት ትናደዳለህ አለችው። ማይክልም በቤት ውስጥ ላለ ሰው ማሰብን ከክደት ጋር አታደባልቂ ሲል መለሰላት። ሉሲ ስትመለስ ማይክል ሁሉ ነገር ደህና ነው ሲል ጠየቃት። ሉሲም ዘግይታ ተመለስክ አለችው። ማይክልም ገና 10 ሰዓት አልሆነም፣ የደስታ ምሽቴ ነገ ጧት ያበቃል፣ ስንት ሰዓት እንደሆነ አውቃለሁ አለ። ሉሲም ተደሰትክ ስትል ጠየቀችው። ማይክልም አዎ፣ ማንም እያንዳንዱን መልስ በማይጠይቅበት ጊዜ ማርክ ለማውራት ቀላል ነው አለ። ማይክል ማርክ አያውቅሽም አላት። ሉሲም እንግዲያውስ እኔን ማወቅ መፈለጉን ለምን እንደሚያስጨንቅህ ንገረኝ ስትል ጠየቀችው። ማይክልም ምክንያቱም ሰዎች ዓላማቸው ግልጽ ከመሆኑ በፊት ደግ ሊመስሉ ይችላሉ አላት። ሉሲም ሻሮን ደግ እንደሆነች ለማመን ጊዜ አልፈለክም ነበረ፣ አቢጌል ብቻ ነበረች ማስረጃ የምትፈልገው አለችው። ማይክልም ይህ ውይይት አሁን ስለ ሻሮን አይደለም ሲል መለሰላት። ሉሲም የማይመስሉ ነገሮችን ከመናገራችን በፊት ሊያበቃ የሚገባው ለዛ ነው ስትል ተናገረች። በሌላ በኩል ሻሮን የአቢጌልን ፎቶ ስትወስድ አቢጌል እባክሽን መልሺው፣ ያ ፎቶ እዚያ ነው የሚከተተው አለቻት። ሻሮንም የቤት ሰራተኛ ከአባትሽ አልጋ አጠገብ ወይም በቤተሰብሽ ፍሬም ውስጥ አትካተትም ብላ መለሰችላት። አቢጌልም አባቴ ሉሲ በፎቶ ውስጥ መቆም ትችላለች ብሏል አለች። ሻሮንም አባትሽ እኔ እናትሽ ልሆን የምችል መሆኔንም ተነግሮታል፣ የትኛዋ ሴት እንደምትቀመጥ መማር መጀመር አለብሽ ብላ መለሰች። አቢጌልም እናት አባቷ ቀለበት ስላጣት ብቻ አስፈላጊ አትሆንም አለቻት። ሻሮንም እና የቤት ሰራተኛ የቤት ስራ ስላረመች በዚህ ቦታ ልትሆን ትችላለች አለች። ማይክል ገብቶ ሁሉ ነገር ደህና ነው ሲል ጠየቀ።
ሻሮንም አቢጌል ተራርማትን ለማክበር እምቢ እያለች ነው። ሉሲ ውስጥ ስላለች ፎቶዎቹን ደብቀዋለች አለችው። ማይክልም ፎቶው አቢጌል ደህንነት በተሰማት ቦታ ሁሉ ሊቆይ ይችላል አለ። ሻሮን እዚህ ምን ተፈጠረ አለች። ማይክልም አንድ ፎቶግራፍ አነሳውና አቢጌል ሉሲን ከቤተሰቡ ለማስወገድ እየሞከርኩ እንደሆነ ከሰሰችኝ አለ። ሻሮንም ሉሲ የቤት ሰራተኛ ብቻ ስለሆነች በፍጹም እናቴ ልትሆን አትችልም አለች ስትል ተናገረች። ማይክል ሉሲ እናትሽ አይደለችም አልኩ፣ ያ እውነታው እንጂ ስድብ አይደለም ብሎ መለሰ። ማይክልም ወደ ሉሲ ዞሮ ሉሲ ምን ሰማሽ ሲል ጠየቃት። ሉሲም ክርክሩ ከተጀመረ በኋላ ነው የገባሁት፣ ነገር ግን እኔ ከመድረሴ በፊት አቢጌል ቀድሞውኑ ፈርታ ነበረ ስትል መለሰች። ማይክልም አቢጌል ሻሮን በአንድ ነገር ላይ ትክክል ናት፣ ሉሲ እዚህ ትሰራለች፣ እናትሽን መተካት ግን አትችልም ሲል ነገራት። አቢጌልም እናቴን እንድትተካ አልጠየቅኳትም፣ እውነተኛ የሚወደኝ ማን እንደሆነ እንድታይ ነው የጠየቅኩ አለችው። ማይክልም ልጁን አግኝቶ ምን እየደበቅሽ ነው ሲል ጠየቃት። አቢጌልም ምንም፣ ልጆች ማታ የሚያስቡት ነገር የለም፣ ለምን ነቃ አለችው። ከዛም አቢጌል ለሉሲ ሻሮን ስላልወደደችኝ ልትሄጂ ነው ስትል ጠየቀቻት። ሉሲም አዋቂዎች አንዳንድ ጊዜ ልጆች መታገላቸውን እንዳይቀጥሉ ሲሉ ሁኔታዎችን ትተው ይሄዳሉ ብላ መለሰችላት። አቢጌልም ሁሉም ሰው መሄድ እኔን ለመጠበቅ ነው ይላል፣ ነገር ግን ሁልጊዜ ወደ ኋላ የምቀረው እኔ ነኝ አለቻት። ሉሲም እኔ ገና የትም አልሄድኩም ስትል መለሰች። አቢጌልም መልሳ እንግዲያውስ አባቴ ከመረዳቱ በፊት አትሂጂ አለቻት። ሉሲም የአባትሽ መረዳት ራሴን የምረሳበት ምክንያት ሊሆን አይችልም ብላ መለሰች። ከዛም ማይክል ሉሲን ከዚህ ቤት ለመውጣት አቅደሻል ሲል ጠየቃት። ሉሲም ያንን ለምን ጠየቅከኝ ብላ ድጋሚ ጠየቀች። ማይክልም አቢጌል በሻሮን ምክንያት ልትጠፊ ትችያለሽ ብላ ታምናለች አለ። ሉሲም አቢጌል ለሰላም ብላ ከወደፊቷ ሚስት ጋር መወዳደር የለባትም፣ እኔ መሄዴ ሰላምን አያመጣም፣ እሷን ይሰብራታል አለችው። ማይክልም የምትጨነቂላት አቢጌል ብቻ ናት ሲል ጠየቃት። ሉሲም አይ ስትል መለሰች። ከዛም እንግዲያውስ ሌላ ሰው ለማግባት እየተዘጋጀ እኔ እንድቆያ ልትጠይቀኝ አይገባም አለችው። ማይክልም ይህ ምን እንደሆነ ገና አላወቅኩም አለ። ሉሲም መልሳ እንግዲያውስ በእርጋታ ውስጥ አትያዘኝ ስትል ነገረችው። የማይክል እናት መታ ይህ ፎቶግራፍ ቀድሞውኑ በሰራተኞች መካከል እየተዘዋወረ ነው፣ ሰዎች ጥያቄዎችን እየጠየቁ ነው አለች። ማይክልም እንግዲያውስ ሰራተኞች ተጨማሪ ስራ ያስፈልጋቸዋል፣ አንድ ፎቶግራፍ ለጥያቄዎች ጊዜ የሚሰጣቸው ከሆነ ሲል መለሰ። እናቱም ይህችን ሴት ከቤት ስራ ጋር ምንም ማገናኝ በሌለው መንገድ እያያሃት ነው አለችው። ማይክልም ሉሲ ምንም አይነት ተገቢ ያልሆነ ነገር አላደረገችም ሲል መለሰላት። እናቱም መልሳ ሉሲ አንድ ነገር አደረገች አላልኩም፣ እኔ እየተናገርኩ ያለሁት በራስ ልብ ውስጥ ስለምታደርገው ነገር ነው አለችው። ማይክልም ፔሸንሰን ስትሞት ልቤ የህዝብ ውይይት መሆን አብቅቷል አላት። እናቱም እንግዲያውስ በግልጽ ምረጥ፣ ሌላ ሴት ቅሌት ከመሆኗ በፊት ሻሮንን አውጅ ወይም ልቀቃት አለችው። ማይክልም ሉሲ ቅሌት አይደለችም ሲል ለእናቱ መለሰ። እናቱም መልሳ በሁለት ሴቶች መካከል መቆምህን ከቀጠልክና የክፋቱንም እንዳልመረጥክ ካስመሰልክ ቅሌት ትሆናለች አለችው። ማይክል ለአቢጌል እኔና ሻሮን እጮኝነታችንን ልናሳውቅ ነው አላት። አቢጌልም ነገርኩህ ከነበርኩበት ነገር ሁሉ በኋላ ስትል ጠየቀች። ማይክልም ምንም አልመረመርኩም፣ ምክንያቱም የሰማሻቸው ቃላትና ቀድሞውኑ የነበሩሽ ስሜቶች እንጂ ሌላ ምንም የለም አላት። አቢጌልም ሻሮንን ታምናታለህ? ምክንያቱም በደስታ ስለምታወራ፣ እኔን አታምነኝም ምክንያቱም ስለማለቅስ
አባቴ እንደማትወደንም እያወቀ ሻሮንን መረጣት ስትል ተናገረች። ሉሲም አባትሽ አንቺን እየጠበቀ እንደሆነ ያምናል፣ ተሳስቶ መገኘቱ አንቺን መውደዱን አቆመ ማለት አይደለም ስትል አረጋጋቻት። አቢጌል መልሳ እንግዲያውስ እንደምትወጂው ንገሪው፣ ምናልባት የተሳሳተ ምርጫ ማድረግ ያቆማል አለቻት። ሉሲም ፍቅር ሰውን ከሌላ ሰው ለመሳብ የሚያገለግል ገመድ አይደለም ስትል መለሰችላት። ከዛም ሻሮን ሁለተኛው ቅዳሜ ተስማሚ ነው። ቤተሰብ፣ የቅርብ ጓደኛና የሥራ ባልደረቦች ያ ውብ ነገር ግን የቅርብ የሆነ ነገር ለማዘጋጀት በቂ ጊዜ ይሰጠናል። በዛ ምሽት ካጠገቤ እንድትሆኝ ይፈልጋለሁ። ይሄ ቤተሰብ ያላንቺ ወደፊት መራመድ አይችልም አለቻት። አቢጌልም ቀድሞውኑ ያለኔ እየተራመዳችሁ ነው ስትል መለሰች። ከዛም ሻሮን አብረን ልዩ የሆነ ነገር እናቀዳለን፣ ምናልባት ቀሚሴን ልትመርጪ ትችያለሽ አለች። አቢጌል መልሳ ወደ ሩቅ ቦታ የሚወስድሽን አንዱን እመርጣለሁ ስትል መለሰች። ማይክልም አቢጌል ይቅርታ ጠይቂ፣ አለመስማማት አክብሮት የጎደለው እንድትሆኚ ፈቃድ አይሰጥሽም አላት። አቢጌልም ስለ ቀሚሱ ይቅርታ ጠይቃለሁ፣ እንድትሄድ ስለፈለኩ ግን ይቅርታ አልጠይቅም ብላ መለሰችለት። አቢጌል ሉሲን ከአባቴ በር በታች የከተትሽው ምንድነው ስትል ጠየቀቻት። ሉሲም ልቤ ከመግባቱ በፊት ልጽፈው ይገባ የነበረ ደብዳቤ ስትል ነገረቻት። ከዛ አቢጌል ገና የትም አልሄድኩም ብለሽ ቃል ገብተሽ ነበረ አለቻት። ሉሲም ዛሬ ማታ አሁንም እዚህ ነኝ፣ ነገር ግን የማልፈለግበት ቦታ መቆየት ነገ ሌሎችን ሊጎዳ ይችላል አለቻት። አቢጌልም እንግዲያውስ ቦታሽን አባቴ ያሳልፈው ከመስጠቱ በፊት የት እንደሚገባሽ ነግረዋለሁ አለች። ከዛ ሉሲ አቢጌል በእኔ ምክንያት እጮኝነቱን ወደ ውጊያ ልትቀይሪው አይገባም ስትል መለሰች። አቢጌልም አባቴ በደንብ ስላላየ ነው ሻሮንን የመረጣት፣ እንዲህ ያደርገዋለሁ አለች። ሉሲም በእኔ ምክንያት ማንንም እንደማትዋሺ፣ እንደማትሳደቢ ወይም እንደማታሳፍሪ ቃል ግቢልኝ አለቻት። አቢጌልም እውነቱን ብቻ ነው የምናገረው፣ እውነቱ ቀድሞውኑ ሻሮንን እያሳፈራት ነው ስትል መለሰች። ከዛም ሉሲ ቁጣ እንዴት እንደሚያስተላልፈው ሲመረጥ እውነት አሁንም ሰዎችን ሊጎዳ ይችላል ስትል አብራራች። ሉሲ የማይክል ቢሮ ገብታ የኔ መኖር በቤቱ ውስጥ ውጥረት እየፈጠረ እንደሆነ አምናለሁ፣ እባክዎን መልቀቂያን ይቀበሉ አለች። ማይክል ደብዳቤውን ይዞ ይህንን መሬት ላይ ትተሽ ከጮኝነቴ በኋላ ልጠፊ ያሰብሽ አላት። ሉሲም ስራዬን በአግባቡ ጨርሼ በዓሉን ሳላበላሽ ለመውጣት አሰብኩ ስትል መለሰች። ማይክልም መቆየት ሌሎችን ይጎዳላልሽ? መውጣት እኔን እንደሚጎዳኝ ጠይቀሽ ታውቂያለሽ ሲል ጠየቃት። ሉሲም ሌላ ሴት ሚስትህ እንደሆነች እያወችክ ነው፣ መውጣት ያንተን ፈቃድ እንደሚፈልግ አላወቅኩም ነበር አለችው። ማይክልም መልሶ ከጮኝነት ራት በኋላ እየወጣሽ ነው፣ ዛሬ አልወጣሽም፣ ነገ የዛሬውን ጧት እንዲያበላሸው አንፍቀድ ብሎ መለሰላት። አቢጌል አባቷን እኔን የሚጠላ ሰው ስለመረጥክ ሉሲ እንድትሄድ እያደረካት ነው አለችው። ማይክልም ሉሲ የራሷን ውሳኔ ያደረገች፣ ሻሮን ያንን ደብዳቤ አልጻፈችውም ሲል መለሰ። አቢጌልም ቀድመህ ዕቃ መሸከም ጀምረሃል አለች። ሉሲም ዕቃዎቼን እያስተካከልኩ ነው፣ ማዘጋጀትና መውጣት ገና አንድ አይነት ነገር አይደለም ስትል መለሰች። አቢጌል መልሳ አባቴ ሻሮን ያለችውን ሁሉ ቢሰማ እጮኝነቱን ያቆማል፣ በግል ነግሬው እንግዶች ስለተመለከቱ እውነቱ ጠንካራ አይሆንም፣ ቀድሜ በግል ነግሬዋለሁ፣ እሱ የሚያዳምጠኝ ሌሎች ሰዎች ሲሰሙ ብቻ ነው አለች። ከዛም ሉሲ እንግዲያውስ በግልጽ ተናገሪ እንጂ በጨካኝነት አይደለም፣ እንደምታጋልጩ ሰው አትሁኚ ስትል አስረዳቻት። ሻሮን ሉሲን አግኝታ ስለዚህ ቀለበቱ በመጨረሻ እየመጣ ነው፣ ታጋሽ ሴትን በጣም በጥሩ ሁኔታ ተጫወትሽ አለቻት። ሉሲም ማይክል ብቸኛ ነበር፣ እኔ ማድረግ የነበረብኝን ብቸኝነት እንደ ፍቅር ማስመሰል ብቻ ነበር አለች። ሻሮን እና ልጇ አሁንም ትጠላሻለች ስትል መለሰች። ሉሲም
አዋቂዎች ምርጫ መስጠታቸውን ሲያቆሙ ልጆች ይለምዳሉ። ለአስቸጋሪ ቁርኝቶች አዳሪ ትምህርት ቤት አለ አለቻት። ከዛም ሻሮን ብልክ አዳሪ ትምህርት ቤት ጋር ማን ጋር እየተወያየች ነበረ ስትል ጠየቀች። ሉሲም ከጓደኞቼ ልጅ ጋር፣ ልጁ ቤት ውስጥ የማይቻል ሆኗል አለቻት። ሻሮንም መልሳ አቢጌል ከሰርግ በኋላ የምትወገድ ችግር አይደለችም አለች። ሉሲ በእርግጥ አይደለችም፣ እሷም የኔ ልጅ ትሆናለች። ተቀመጪ ሉሲ፣ ዕቃ እንደሆነች እያሰበች ያለች ሴትን በአግባቡ መጠየቅ አልችልም አለቻት። ሉሲ መቆሜ ምቹ ነው ስትል መለሰች። የማይክል እናት እመቤቴ ለልጄ ስሜት አለሽ ስትል ጠየቀቻት። ሉሲም የሚሰማኝ ምንም ይሁን ምን በውሳኔ ውስጥ የመግባት መብት አይሰጠኝም አለች። እናቱም ነገር ግን አቢጌል ላንቺ ስትል ሙሉ ቤቱን ለመውጋት ዝግጁ ናት ስትል መለሰች። ሉሲም መልሳ እየታገለች ያለችው እንዳልተሰማች ስለሚሰማት ነው፣ ለኔ ብላ እንዳትዋጋ ደጋግሜ ጠይቄያታለሁ አለች። እናቱም ከጮኝነቱ በኋላ በእርግጥ ለመውጣት አቅደሻል ስትል ጠየቀቻት። ሉሲም አሁን መቤቴ ሴት ልጅ መቆየቷ ክብሯን እንዳያሳጣት እንደሚያደርጋት ማወቅ አለባት ብላ መለሰች። እናቱም ከደረጃሽ በላይ የሆነ ቦታ የፈለግሽ መስሎኝ ነበር አለች። ሉሲም መልሳ አቢጌል የተወደደች እንደሆነች እንዲሰማት ፈልጌ ነበረ፣ ሌላው ሁሉ ያለኔ ፈቃድ ገባ አለች። እናቱም እንድትሄጂ የሚያደርግሽን ባል ጠረጴዛ እያዘጋጀሽ ነው አለቻት። ሉሲም እስከሄድ ድረስ አሁንም ስራዬ ነው፣ ህመም ለቸልተኝነት ምክንያት አይሆንም ስትል መለሰች። ማይክል ሉሲን እንዳላውጀው ንገሪ አላት። ሉሲም ያ በኔ እጅ ላይ የምታስቀምጠው ሸክም አይደለም አለችው። ማይክልም ነገ ብትሄጂ ይሄ ቤት ያንኑ ያህል አይሰማውም ሲል መለሰላት። ሉሲም የሌላ ሴት የሆነውን ነገር መፈለግ የጀመርኩበት ቅጽበት ቀድሞውኑ ያንኑ ህልም መስማቱን አቁሟል ስትል መለሰች። ማይክልም መልሶ እሷ የምፈልጋት ሴት መሆኗን ካላረጋገጥኩስ ሲል ጠየቃት። ሉሲም እንግዲያውስ የሌላ ሴትን ህይወት ከመንካት በፊት እርግጠኛ ሁን ብላ መለሰች። ማይክል ለአቢጌል አባትሽ ዛሬ ማታ የምትነግሪውን ነገር እንዳዘጋጀሽ ተናግሯል አለ። አቢጌልም እውነቱን አዘጋጅቻለሁ፣ በከባዱ መያዝ አያስፈልገኝም አለችው። ሻሮንም መልሺው አለች። ሻሮን ፈገግታ ያለሽ እንግዶቹን ሰላምታ ያለሽ እና አባትሽን የሚያሳፍር ምንም ነገር አትናገሪ ስትል ነገረቻት። አቢጌልም ሉሲ ባንቺ ምክንያት እየሄደች ነው አለች። ሻሮን ሉሲ እየሄደች ያለችው በመጨረሻ ሰራተኛ መሆኗን ስላስታወሰች ብቻ ነው ስትል መለሰችላት። ማይክልም አቢጌል ዝግጁ ናት ሲል ጠየቀ። ሻሮን ስሜታዊ ናት፣ ነገር ግን አረጋግቻታለሁ አለች። ማይክል ወደ አቢጌል መጥቶ ምን ተፈጠረ? ለምን መሬት ላይ ተቀመጥሽ? ሲል ጠየቃት። አቢጌልም ሻሮን ከተናገርሽ ትሄጃለሽና አባቴ ይጠላኛል አለች። ሉሲም አባትሽ አንድ ምሽት ሊናደድ ይችላል፣ ነገር ግን አንድ ሰው ስለጠላው እውነት የተሳሳተ አይሆንም ስትል መለሰችላት። አቢጌልም እንግዲያውስ ለሁሉም ሰው ልንገራቸው አይደል ብላ ጠየቀች። ሉሲም የታወቀውን ለአባትሽ ንገሪው፣ ሌሎች ሰዎች እዛ ካሉ በአክብሮት ተናገሪና እውነቱ ሲጠናቀቅ አቁሚ አለቻት። አቢጌልም ግን አሁንም ካላመነኝስ ስትል ጠየቀቻት። ሉሲም እንግዲያውስ በታማኝነት ተናግረሻል፣ አንዳንድ ጊዜ እውነት ኩራት ወደ ውስጥ ከመፈቀዱ በፊት ጊዜ ያስፈልገዋል አለቻት። አቢጌልም ዛሬ ማታ እውነቱን እሰጣለሁ፣ ጊዜው በኋላ ሊመጣ ይችላል ስትል መለሰች። ማይክል ወደ እንግዶቹ ዞሮ ከኛ ጋር ስለተቀላቀላችሁ አመሰግናለሁ፣ ዛሬ ማታ ለሻሮን ለአቢጌልና ለኔ አስፈላጊ ነው እና የቆንጆ አዲስ ቤተሰብ መጀመሪያ እንደሚሆን ተስፋ አደርጋለሁ አለ። ሉሲ ለአቢጌል ይምጣ፣ የምትናገሪው ምንም ይሁን ምን
ቁጣ መጀመሪያ እንዲናገር አታድርጊ አለቻት። አቢጌልም አክስት ሉሲ ቀድማ ነግራኛለች፣ የተፈጠረውን ብቻ ነው የምናገረው አለች። ማይክል ወደ ሻሮን ዞሮ ሻሮን እንደገና መገንባት እችላለሁ ብዬ ማመኔን ባቆምኩበት ጊዜ ወደ ህይወቴ ገባሽ እና ልታምኚኝ ትክክል እንደሆንሽ ለማስመስከር ህይወቴን አሳልፋለሁ አለ። ሻሮንም አቢጌል ነይና ከኛ ጋር ቁሚ፣ ይሄ ውሳኔ አንቺን እንዲጨምር እፈልጋለሁ አለቻት። አቢጌልም እንግዲያውስ የኔንም ውሳኔ መስማት አለብህ አለችው። ማይክል ነይ ልዕልት፣ ሻሮን እንድትንከባከብሽ ቃል መግባት ትፈልጋለች አላት። አቢጌልም ቀድማ ብዙ ነገሮችን ቃል ገብታለች፣ የምትጠብቃቸው አንተ እዛ ስትኖር ብቻ ነው አለችው። ማይክልም አቢጌል ዛሬ ማታ አክብሮት ባለው ሁኔታ ለመሆን ተወያይተን ነበረ አላት። አቢጌልም መልሳ ንግግሬን ቀደድሽውና እኔ ለአባቴ እውነቱን ብናገር ሉሲ እንደምትሄድ ነገርሽኝ አለች። ከዛ ማይክል ወደ ክፍሏ ገብተሽ ዘትሽባት ሲል ጠየቀ። ሻሮንም እኛን ለማሳፈር ያቀደሽ ልጅን አረምኩ፣ ተግሳጽን ወደ ጨካኝነት እየቀየረችው ነው አለችው። አቢጌልም ሻሮንን አልፈልግም፣ አክስት ሉሲ እናቴ እንድትሆኝልኝ ነው የምፈልገው አለች። ከዛ ሉሲ አቢጌል እባክሽን አባትሽ ልብሽን መስማት ያለበት በዚህ መንገድ አይደለም ስትል ተናገረች። አቢጌል መልሳ ሉሲ ትረዳኛለች፣ ታዳምጠኛለች እና ማንም በማያይባት ጊዜ ትወደኛለች ስትል እውነቱን በሰው ሁሉ ፊት ዘረገፈች። ሻሮን በቁጣ ተሞልታ በቤት ውስጥ የምትኖረውን ሴት ይህንን ሁሉ እንድትናገር ጠይቃለች ስትል ጠየቀች። አክላም ይሄ በትክክል እኔ የፈራሁት ነገር ነው፣ ልጅህን በሷ ላይ ስሜታዊ ጥገኛ እንድትሆን አድርጋታለች። እኔ በፍጹም አቢጌል እኔን ከማንም በላይ እንድትመርጥ ጠይቂያት አላውቅም አለች። ሉሲ ግን በጽናት እንግዲያውስ እናቷ ልትሆኝ እንደምትችይ እንድታምን ለምን ፈቀድሽላት ስትል ጠየቀቻት። ሻሮንም እኔን መውደዷ ትዕግስትን እንደማያጠፋው ነው ያስተማርኳት፣ ልቤን እንደምሰጣት በፍጹም ቃል አልገባሁላትም ስትል መለሰች። ማይክል ወደ ሻሮን ዞሮ ሉሲ ይሄንን አቅዳ ከሆነ ከዛሬ ማታ በፊት ለምን ስራዋን ለቃ ከማስታወቂያው በኋላ ለመውጣት መረጠች ሲል ጠየቀ። ሻሮንም በድንጋጤ ስራዋን ለቃለች ስትል ጠየቀች። ማይክል ወደ ሉሲ ዞሮ በእርግጥ ነገ ልትሄጂ ነበረ አይደል አላት። ሉሲም አዎ የልጅ ፍቅር በውሳኔህ ላይ መሳሪያ እንዲሆን አልፈለኩም ነበር አለችው። ማይክልም እና ለኔ ያለሽ ስሜትስ ሲል ጠየቃት። ሉሲም ስሜቴ መሄድ እንዳለብኝ ያወኩበት ምክንያት ነው። ማይክል ልጅህ ረብሻ ስለፈጠረች ብቻ አትቅጣኝ አለችው። ሻሮንም እየተማጸነች ዛሬ ማታ ምንም አይነት የጮኝነት ማስታወቂያ አይኖርም አለች። ሻሮንም መልሳ በጽናት የቤት ሰራተኛ በእንግዶች ፊት በምስል ሁኔታ ስላለቀሰች እኔን እያሳፈርከኝ ነው አለችው። እያቆምኩ ያለሁት ልጄ እንድሰማት ስለለመነችኝ ስለነበርና እኔ ደግሞ እምቢ ስል ስለቆየው ነው አለ። ማይክል ወደ ልጁ ዞሮ አቢጌል ሂጂና ከአያትሽ ጋር ተቀመጪ፣ ይህ አሁን በአዋቂዎች መካከል ያለ ነገር ነው አላት። አቢጌልም አሁንም እየሄድሽ ነው ስትል ጠየቀች። ሉሲ አዎ አለቻት። አባቴ ዛሬ ማታ ማቆሙ እኔን መርጧል ማለት አይደለም አለች። ከዛ ሉሲም ነገር ግን አሁን ያውቃል ስትል መለሰችላት። ማይክልም ዛሬ ማታ አትሂጂ፣ እዚህ ምንም እንደተፈጠረ እንድንረዳ ጊዜ ስጪ አላት። ሉሲም ለመረዳት ወራት ነበሩ፣ መምረጥ የሚገባ መሆኑን አንተ በሚያረጋግጥበት ጊዜ እኔ እዚህ መቆየት አልችልም ስትል መለሰችለት። ከዛም ማይክል ነገ ሄዳለሁ ብለሽ ነበር፣ አሁንም ማታ ነው አላት። ሉሲም በዓሉ ቀድሞ አብቅቷል፣ እስከ ጧት መቆየት መሰናበቱን የተሻለ ያደርገው አለችው። ከዛም አቢጌል እኔ አንቺን መረጥኩ ያለ ምን አያበቃም አለቻት።
ሉሲም ምክንያቱም አባትሽ በራሱ ልብ መምረጥ አለበት፣ እኔ በልጁ በኩል ወደ ህይወቱ መግባት አልችልም ስትል መለሰች። ማይክልም እንዲወስድሽ ማርከንን ጠራሹ አላት። ሉሲም ያለምንም እርግጠኝነት እንድቆይ ሳያደርገኝ ሊረዳኝ የሚችለውን ሰው ጠራው ብላ መለሰችለት። ከዛም ማይክል እጮኝነቱን አቆምኩ አለ። ሉሲም ስህተትን አቆምክ፣ ያኔን ከመምረጥ ጋር አንድ አይነት አይደለም ስትል መለሰች። ማይክልም ምን እንድናደርግ ትፈልጊያለሽ ሲል ጠየቃት። ሉሲም ዛሬ ማታ ምንም አትናገር፣ ቀጥሎ የምትናገረው ነገር ያንተን እንጂ የአቢጌልን እንባ ወይም የሻሮንን ውሸት እንዳይሆን እፈልጋለሁ አለችው። አቢጌልም አባቴ በትክክል ከመረጠ ተመልሰሽ ትመጫለሽ ስትል ጠየቀች። ሉሲም አንቺን ለመጎብኘት ተመልሼ እመጣለሁ፣ ምክንያቱም እወድሻለሁ፣ የአባትሽ ምርጫ ግን የተለየ መሆን አለበት አለቻት። አቢጌል ወዴት ነው የምትሄጂው ስትል ጠየቀች። ሉሲም መጀመሪያ ወደ እህቴ ቤት፣ ከዛ በኋላ ልቤ ከስራዬ ውጪ ሊቆይ የሚችልበትን ስራ አገኛለሁ አለቻት። ማርክ መጥቶ እንድነዳ ትፈልጊያለሽ ወይስ አንድ ተጨማሪ ደቂቃ ያስፈልግሻል ሲል ጠየቃት። ሉሲም ደፋርነቴ እንደገና ወደ ተስፋ ከመቀየሩ በፊት ንዳው አለችው። የማይክል እናት ወደ ማይክል መጣ የተሳሳተችውን ሴት ካቆምክ በኋላ ትክክለኛዋ ሴት እንድትሄድ ፈቀድክ አለችው። ማይክልም አውቃለሁ አለ። እናቱም በህይወት ውስጥ የምትገባዋ የትኛዋ ሴት እንደሆነች ደጋግመህ ትጠይቅ ነበር፣ ህይወትህን ቀድሞ ውብ ያደረገችውን ሴት በፍጹም አልጠየቅክምና አለችው። ማይክልም አይቻታለሁ፣ ነገር ግን እሷን ማየት ምን ማለት እንደሆነ ለመረዳትም ብያልኩ ነበር ሲል መለሰላት። በማግስቱ ጠዋት ማይክል የአቢጌልን ጸጉር እያሰረ ነበር። ከዛም አቢጌል አባቴ ሙሉ ራሴን እያሰባሰብከው ነው፣ ሪባኑ ብቻ አይደለም አለችው። ማይክልም እየሞከርኩ ነው፣ ጸጉርሽ የራሱ የህግ ተወካይ ያለው ይመስላል አላት። ከዛም አቢጌል እኔ ገና ወደ ታች ከመውረዴ በፊት ሉሲ አብዛኛውን ጊዜ ይሄንን ታደርገው ነበር አለች። ማይክልም አንቺን ከመገንዘብ በፊት እሷ ብዙ ነገሮችን አድርጋለች አላት። ከዛም አቢጌል ይሄኛው በጣም ቡናማ ነው አለች። ማይክልም አልተቃጠለም፣ በራሱ መተማመን ለጀመረ ረጅም ጊዜ አሳልፏል። ስሜቴን መጠበቅ አያስፈልግሽም፣ ምን እንደተበላሸ ንገሪ አላት። ከዛም አቢጌል ሁሉም ነገር አንድ ሰው ጥሎ እንደሄደ ያህል ጣዕሙ ይቀየራል አለችው። ማይክልም መልሶ ምንም እንዳልተፈጠረ በማስመሰል ሉሲን መመለስ አልችልም፣ ነገር ግን አንቺ አሁንም እዚህ ያለሽ መጥፋቴን ማቆም እችላለሁ ሲል መለሰላት። አቢጌልም ዛሬ ስለተከፋህ ብቻ ቃል አትግባ አለችው። ከዛም ሻሮን መጣ የፈራች ልጅ ስላለቀሰችና አንዲት ብልህ ሴት ስራዋን ስለለቀቀች ሁሉንም ነገር አቆምክ አለች። ማይክልም ያቆምኩት ልጅ አንቺን እንደምትፈራ ስለነገረችኝና በመጨረሻም ስላዳመጥኳት ነው ብሎ መለሰላት። ሻሮንም አቢጌል ቀንታ ነበር፣ ሉሲ ደግሞ ቦታሽን ካጠገቧ ስለምትፈልግ አበረታታለች አለች። ማይክልም አቢጌል ከመናገሯ በፊት ሉሲ መልቀቂያዋን አስገብታለች፣ ያንቺ ክስ በዚህ ኢንቨሎፕ ውስጥ ሞቷል ብሎ መለሰላት። ሻሮንም ስለዚህ አሁን ነገሩ ስለ ሉሲ ነው ማለት ነው? ደካማዋ የቤት ሰራተኛ ከሌላው ሰው ሁሉ የበለጠ ንጹህ እንደሆነች ወሰንክ ስትል ጠየቀችው። ማይክልም መልሶ ነገሩ እኔ ያላየሁም ብለሽ ባሰብሽበት ጊዜ አንቺ ማን እንደሆንሽ የተረዳሁበት ነው አላት። አክሎ ትላንት ከአቢጌል ጋር ስትነጋገሪ ሰምቼሻለሁ፣ እያራምሻት አልነበረም፣ ሉሲን በመውደዷ እየቀጣሻት ነበር፣ ከክፍሉ ውጭ እያዳመጥኩ ነበር፣ ይልቁንም ልጅቷ በራሷ ቤት ውስጥ እንዲያስታውሳት አደረግሽ፣ ሁላችሁም በእኔ ላይ ሰራተኛ በመምረጣችሁ ትጸጸታላችሁ አለ። ማይክል ለምርመራ አካል ደውሎ ባለፉት 6 ወራት ውስጥ ጉብኝቶቿን፣ የገንዘብ ጥያቄዎቿንና ያገኘቻቸውን ሰዎች መርምሩልኝ
ሚስጥራዊ የጀርባ ምርመራ ወይስ ሙሉ የገንዘብ ምርመራ ትፈልጋለህ ሲል ጠየቀ። ከዛም ማይክል ሙሉ ምርመራ፣ ልጄ በግልጽ ከሰሰቻትና እኔ ያለ ማስረጃ ውድቅ አደረኩት። ሚስ አቢጌል ውይይቱን ከሰማችበት ምግብ ቤት ጀምራለሁ ብሎ ተናገረ። ማይክል ሻሮን እያነጋገረችው ሰዎችን አግኝቶ ልጄ በእናንተና በሻሮን መካከል የተደረገውን ውይይት ሰምታለች። በትክክል የተባለውን እንድታደርግልኝ እፈልጋለሁ አለ። ሰውየው ማይክል ሻሮን እየፎከረች ነበር። ሰዎች ጓደኛቸውን ለማስደመም ሲሉ ሞኝ ነገሮችን ይናገራሉ አለ። ከዛም ማይክል ከሰርጉ በኋላ ወደ መለያዎቼ መድረስ እንደምትገኝ ጽሑፍ ነበረ። ያም መፎከር ነበር። ከዛም ሰውየው በሌላ ቦታ እንደገና ለመጀመር በቂ ገንዘብ እስክታገኝ ድረስ እንደምትቆይ ተናግራለች ብሎ ለማይክል መለሰ። ማይክል ወደ ልጁ ክፍል ሄዶ ልግባ ብሎ ጠየቀ። አቢጌልም አባቴ ስለሆንክ አብዛኛውን ጊዜ ትገባለህ አለችው። ከዛም ማይክል ስለ ሻሮን እውነተኛ ነገርሽኝ ነበር አላት። ከዛም አቢጌል የኔ ሐዘን እየተናገረ እንደሆነ ወሰንክ፣ ምክንያቱም አንተ ማመን እቅዶችህን ያበላሻል። እናቴ ስለናፈኩኝ የሟሽ ያህል እንዲሰማኝ ያደረከኝ አለችው። ማይክልም ተሳስቼ ነበር፣ አልተሸወድኩም፣ አልተሳሳትኩም፣ ግን ተሳስቼ ነበር አላት። አቢጌልም ቀጣዩ ጊዜ አንድ ሰው ከመሄዱ በፊት ታምነኛለህ ስትል ጠየቀችው። ማይክልም መጀመሪያ አዳምጣለሁ፣ በጥንቃቄ መረመራለሁ እና ፍርሃትሽን በፍጹም ምኞት ስለሌለው ቅናት ብዬ አልጠራውም። ቃል ኪዳኖች አሁንም ማስረጃ ይፈልጋሉ ሲል አቢጌል ነገራት። አቢጌልም መልሳ እንግዲያውስ በዝግታ አረጋግጣለሁ አለችው። ከዛም ማይክል ሉሲ እንቁላል እንዴት እንደምታዘጋጅ በመማር ልጀምር አለ። በሌላ በኩል ሉሲ በትምህርት ማዕከል ውስጥ ስራ ጀምራ ነበር። ጓደኛዋ የጠየቅሽውን መጽሐፍ ታምጥቻለሁ፣ የትምህርት ማዕከሉ አሁንም ልጆቹ የሚሆነውን ሰው ይፈልጋል አለቻት። ሉሲም አመሰግናለሁ፣ በዛ ቤት ውስጥ ከተፈጠረው ነገር በላይ መሆኔን የሚያስታውሰኝ ስራ ፈልጋለሁ አለች። ሉሲ ህፃናቱን እያስተማረች አክስት ሉሲ ለምን 7 ኬኮች በኩል መክፈል አንችልም ሲል አንድ ልጅ ጠየቃት። ሉሲ ምክንያቱም አንዱ ኬክ እንደምታካፍሉ ለማየት እየጠበቀ ነው አለች። ከዛም ጓደኛዋ የቤተ መንግስት ገንዘብ አይደለም፣ ነገር ግን በራስሽ ችሎት ምክንያት ያንቺ ነው አለቻት። ሉሲም እዚያ ከሰበሰብኩት ደሞዝ ሁሉ በላይ የከበደ ይመስላል ስትል መለሰች። ጓደኛዋም አሁንም አደንቅሻለሁ ሉሲ፣ ነገር ግን ልብሽ ከቀረ አካልሽ ጋር ያንን ቤተ መንግስት አልተወው ስትል መለሰችላት። ሉሲም ልብ ይወጥቷል፣ በቀላሉ ወደ ኋላ መመልከቱን ቀጥሏል አለች። ጓደኛዋም እንግዲያውስ ሲንከራተት የት እንደሚጋፈጥ እስኪወስን ድረስ ሙሉ ህይወትሽን አታቁሚ አለቻት። ሉሲም እኔ እንደሆን ከሞከርኩት መልስ ይልቅ አንቺ የተሻልሽ ጓደኛ ነሽ አለቻት። ማይክል ሻሮን ጋር ሄዶ እውነቱን ዘረገፈው። ሻሮንም እንደ ወንጀለኛ ወደ መለያያ ሰዎች እንድላክና ጓደኞቼን እንድጠይቅ ደስ ብሎኛል አለች። ከዛም ማይክል እውነቱን አረጋገጥኩ፣ ምክንያቱም ልጄ መጀመሪያ ስትሰጠኝ ማረጋገጥ ስላልቻልኩ ነው። ከማንኛውም ምጮኝነት በፊት ስለ ውል መለያ፣ ንብረት ማዘዋወርና ኩባንያ ዋጋ የሂሳብ ሹሜን ጠይቀሻል አላት። ሻሮንም ወደፊታችንን እቅድ እያወጣው ነበረ፣ ሀብታም ባልና ሚስቶች ስለ ጥበቃ ይወያያሉ አለችው። ከዛም ማይክል በቤቴ ውስጥ ስልጣን ካገኘሽ በኋላ አቢጌልን ለመላክ አቅደሽ ነበር ብሎ ነገራት። ሻሮንም ተግሳጽ ያስፈልጋታል፣ ልጅቷ ሐዘኗን ስለማላከክ እያንዳንዱን ክፍል ተቆጣጥረዋለች አለችው። ማይክልም እሷን እናት ልትሆኝላት በፍጹም አልፈለኩም፣ እኔ የምወዳቸውን ሰዎች በሙሉ እያንቀሳቀሽ ተጽዕኖ ብቻ እስኪቀር ድረስ ማስወገድ ፈልገሽ ነበር አላት። ከዛም ሻሮን እና ሉሲ ምንም አልፈለገችም፣ እንደ ሰራተኛ ገብታ ከልጅህና ከልብ ጋር ወጣች ስትል ጠየቀችው። ማይክልም ሉሲ ልትጠቀምበት የምትችለውን ነገር ሁሉ ጥላ ወጣች፣
ንጽጽርሽ አንቺን ብቻ የሚያሳፍርበት ምክንያቱ ለዛ ነው። በፍጹም ልትምርሽ የማትችል ሴት በመምረጣችሁ ትጸጸታላችሁ አላት። ማይክል አቢጌልን በትምህርት ቤት ሊቀበላት መጣ። አቢጌልም ስብሰባህ ቀድሞ አለቀ ስትል ጠየቀችው። ማይክልም ዛሬ ቀድሜ ያልጨረስኩት አንቺን መቀበል የማልቀይረው ስብሰባዬ ነበር አላት። ቤት ውስጥ ማይክል እንቁላል እየሰራ ነበር። ከዛ አቢጌል ሉሲ እሳቱ ዝቅተኛ መሆን አለበት ብላለች፣ እንቁላሉ ገንዘብ እንዳለበት አድርገህ እየሰራኸው ነው አለችው። ማይክልም 3 ኩባንያዎችን እመራለሁ፣ ይህ እቅድ ሙሉ ትምህርቴን ተፈታትኖታል አለ። ከዛም አቢጌል የሉሲን ያህል አይደለም፣ ነገር ግን አሁን ቅጣት አይደለም አለችው። ማይክልም ሁሉንም ነገር ማቅረብ ማለት አብሬያለሁ ማለት መስሎኝ ነበረ ሲል መለሰ። አቢጌልም ብዙ ነገሮችን ሰጥተኸኛል፣ ሉሲ ግን ጊዜ ሰጥታኛለች፣ ስለናፈኳት ሉሲ እንድትመለስ ልጠይቃት ነው አለች። ከዛም ማይክል ስለምወዳት ይቅርታ እንድትለኝ እጠይቃታለሁ፣ መመለሷ የራሷ ውሳኔ ሆኖ መቅረት አለበት ሲል አቢጌል ነገራት። የማይክል እናት ሉሲ ያለችበት የትምህርት ማዕከል ሄደች። ደህና አደሩ እመቤቴ፣ አቢጌል ደህና ናት ስትል ጠየቀች ሉሲ። እናቱም ታስታውስሻለች፣ ነገር ግን ደህና ናት፣ ከስራ ጋር የማይገናኙ ቃላት ስላሉብኝ ነው የመጣሁት፣ በለበሹ ዩኒፎርም ላይ ለካውሽና በውስጥ ያለውን ባህሪ ይችላልኩት አለቻት። ከዛም ሉሲ ቤተሰቡን መጠበቅ ማድረግ ፈልገው ነበረ፣ እመቤቴ የተሳሳተውን አደጋ ብቻ ነው የመረጡት አለች። እናቱም ሻሮን ከማይክል ጎን ተስማሚ ስለመሰለች አበረታተዋት፣ አንቺ ግን ማንም ሳይበሳጭሽ ከአቢጌል ጎን በመቆም ተስማሚ ሆንሽ አለቻት። ከዛም ሉሲ ተስማሚነቴን ለማስመስከር ለአቢጌል አልተጨነኩም አለች። እናቱም ማይክል አንቺን እንደ ድልድይ ሳይጠቀም ለልጁ አባት መሆኑን እየተማረ ነው፣ ያ ትምህርት ቀድሞ መምጣት ነበረበት፣ እኔ እንድመለስ ስለሚፈልግ ሳይሆን ለአቢጌል ብሎ ያንን ማማር አለበት ስትል ነገረቻት። በኋላም ማይክል ወደ ሉሲ ቦታ መጣ። ሉሲ እዚህ ምን እየሰራህ ነው ስትል ጠየቀችው። ማይክልም የሁለታችሁም እንደሆነ አቢጌል የተናገረችውን ነገር ልመልስ መጣው ሲል መለሰላት። ሉሲ ፕላኔቶቹን እያየች ሳተር ማርስ መኖር ያለበት ቦታ የለም ተንጠልጥሏል አለች። ማይክልም ብቻዬን ነው የሰራሁት፣ ፕላኔቱ ለብቃቴ ምንም አይነት አክብሮት አላሳየም ብሎ መለሰላት። አክሎም ሻሮንን ስመረምር አቢጌል ያለችውን በትክክል ሰምታ ነበር አለ። ከዛም ሉሲ አቢጌል በመጨረሻ ማስረጃ በመግኘቷ ደስ ብሎኛል፣ ከባዕዳን ሰዎች ማግኘት አልነበረባትም አለችው። ማይክልም አቢጌልን ተስፋ አስቆረጥኳት፣ ምክንያቱም እሷን ማመን ቀድሜ ያዘጋጀሁት የወደፊት ያበላሸው ነበረ ሲል መለሰ። ሉሲም እና እኔ ቦታ ይገባኛል ወይስ አይገባኝም በሚለው ውሳኔ ላይ ያለህ አጠገብህ እንደሆን ስለምትፈልግ ተስፋ አስቆረጥከኝ አለችው። ማይክልም መልሶ አዎ በግርታ ውስጥ እንድትጠብቂ ጠየቅኩሽ፣ ምክንያቱም አንቺን ማጣት ማክበር ከሚገባኝ በላይ ስላስፈራኝ ነው አለ። ሉሲም ቁስሉን መረዳት አይዘጋውም፣ አቢጌል እናት ስላስፈለጋት እኔን መረጠችኝ፣ ያ ማለት ግን ምስጋናን ወደ ፍቅር መቀየር አለብህ ማለት አይደለም ስትል ነገረችው። ማይክልም በጽናት እኔ እዚህ የመጣሁት አቢጌል ስለመረጠችሽ አይደለም፣ ወዴት መመልከት እንዳለብኝ አሳይታኛለች፣ ከዛ በኋላ ያየሁት የኔ ነው አለ። ሉሲም ምን አየህ ስትል ጠየቀችው። ማይክልም ልጄ ደህንነት እንዲሰማት ያደረገችውን ስሳሳላት የተፈታተነችኝንና አሁንም ለሷ ያለንን ፍቅር በኔ ላይ ለመጠቀም እምቢ ያለችውን ሴት አየሁ፣ አንቺ የሰራተኛ ዩኒፎርም የለበሽ ሴትን አየሁ ሲል መለሰላት። ሉሲም ዩኒፎርሙን በጣም ዘግይቼ አየሁት፣ ከዛም በፊት ስራውን ብቻ አየውና የተሸከመችውን ሴት ማየት ተሳነኝ አለች። ማይክል እና አሁን
አቢጌል እናቷ እንድትሆኚ መረጠችሽ። እኔ የመጣሁት የምወዳት ሴት አድርጌ ስለመረጥኩሽ ነው ሲል ነገራት። ሉሲ መልሳ አሁን እኔን መምረጥ ከመልሱ ውጪ ለረጅም ጊዜ እንድቆም ያደረገኝን አያጠፋውም። ፍቅር በተመሳሳይ ዝግጅት ውስጥ ሊኖር እንደሚችል በሚፈተሽበት ጊዜ እንደ ቤት ሰራተኛ ተመልሼ አልመጣም አለችው። ከዛም ማይክል እኔ ለኔ እንድትሰሪ እየጠየቅኩሽ አይደለም አላት። ሉሲም እዚህ ማስተማሬን እቀጥላለሁ፣ የራሴን ገንዘብ አገኛለሁ እና አቢጌል ስለናፈቀችኝ ወደ ቤትህ አልዛወርም ስትል መለሰች። ማይክልም እንግዲያውስ እኔ እዚህ ጎበኝሻለሁ እና ሳትጠብቀኝ ህይወት የገነባችውን ሴት እንዴት እንደሚገባኝ እማራለሁ አላት። ሉሲም አቢጌል በእኛ መካከል መልእክተኛ መሆን የለባትም ስትል ነገረችው። ማይክልም በቂ አዋቂዎች ግርታ ተሸክማለች፣ ከእንግዲህ ለራሴ እናገራለሁ አለ። እና ዛሬ በትክክል ምን እየጠየቅክ ነው ስትል ጠየቀችው። ማይክልም አንድ ምግብ፣ ምንም የጮኝነት ቀለበት የለም፣ ምንም ቤተ መንግስት የለም እና እኔን ለማገዝ አቅራቢያ የሚደበቅ ልጅም የለም አለ። ሉሲም አንድም ምግብና እኔ ካልጋበዝኳቸው ጠበቃዎች ጋር አትምጣ ስትል ተናገረች። ማይክልም ምግቡ የራሱን ክርክር እንዲያቀርብ ፈቅዳለሁ አላት። ሉሲ ፈገግ ብላ በዚህ ጊዜ መጋረጃው ከተከፈተ በኋላ ማንም አልመጣም አለች። ማይክልም በዚህ ጊዜ ስብሰባውን ጠብቀናል አላት። አቢጌል መታ ከኛ ጋር ወደ ቤት እየመጣች ነው ስትል ጠየቀቻት። ሉሲም ለራት እየመጣው ነው፣ ያ ወደ ኋላ ከመዛወር የተለየ ነው ስትል ተናገረች። አቢጌልም ቀለበት የለም ብለህ ቃል ገብተህ ነበር አለች። ማይክል ይሄ የጮኝነት ጥያቄ አይደለም፣ የፔሸንሰንን የእጅ አምባር ነው። አቢጌል ጥልቅ እስክትሆኚ ድረስ እንድትጠብቂው ትፈልጋለች አለ። ሉሲም ይሄ እናቷ ነበር፣ ቦታዋን እንዳያስኩት አድርጌ ልለብሰው አልችልም ስትል መለሰች። ማይክልም ቦታዋን እያያሽ አይደለም፣ መቆየት ባልቻልሽበት ቦታ ላይ እየቆምሽ ነው አላት። አቢጌልም እኔ የራሴን ድርሻ ተወጥቻለሁ፣ ቀሪው የአዋቂዎች ስራ ነው አለች ፈገግ ብላ። ሉሲም አመሰግናለሁ፣ እባክሽን ወደ 8 ዓመትሽ ተመለሺ አለቻት። ማይክልም የተጻፈ መመሪያ ትፈልግ ይሆናል አለ። ከዛም ሉሲ ለመቆየት ጥሩ የሆንኩ ነው ብላ መለሰች። ማይክል የሚጠብቁኝ ትክክለኛ ሰዎች ነበሩኝ፣ እኔ በቀላሉ ዘግቼ እንደደረስኩ ነበረ። በዝግታ መምረጤን ልቀጥል ሲል ጠየቀ። ሉሲም አዎ፣ ነገር ግን በዚህ ጊዜ አይኖችን ክፍት አድርግ አለችው። አቢጌልም ወደ ሉሲ ተጠግታ ደህና ደሪ እናቴ ሉሲ አለቻት። ሉሲም ማቅፋት ደህና ደሪ ፍቅሬ አለቻት። ታሪኩም በዚህ አበቃ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ በየቀኑ አዳዲስ እና አስተማሪ ታሪኮችን ማድመጥ ትችላላችሁ።